አገሪቷ አደጋ ላይ የወደቀችበት መሰረታዊ ምክንያት ከኢትዮጵያ ነባራዊ ሁኔታ ታሪክ ጋራ ግንኙነት የሌለው በዘር ላይ የተመሰረተ ህገ መንግስት የቆመ ለታ ነው አገሪቷ የመፍረስ አደጋ ውስጥ አገሪቷ አደጋ ላይ የወደቀችበት መሰረታዊ ምክንያት ከኢትዮጵያ ነባራዊ ሁኔታ ታሪክ ጋራ ግንኙነት የሌለው በዘር ላይ የተመሰረተ ህገ መንግስት የቆመ ለታ ነው አገሪቷ የመፍረስ አደጋ ውስጥ የገባችው። ከዛ ህገ መንግስት ጋር ተያይዞ የመጡና ዴቨሎፕ ያደረጉ ነገሮች በከፍተኛ የህልውና ችግር ውስጥ ጨምረዋታል። አሁን ባለንበት ሁኔታ የኢትዮጵያን አንድነት እያናጋ ያለው ቁልፍ ጉዳይ ምንድነው? ህገ መንግስት እንደ በጣም አብስትራክት ነው የሚለው ማጥበብ መቻል አለበት። ምንድነው? በኢትዮጵያ ውስጥ መፈናቀል፣ ሰላምና መረጋጋት እንዳይኖር። ምክንያቱም መፈናቀል፣ ሰላምና መረጋጋት ከሌለ የተረጋጋ ፖለቲካ የለም፣ የተረጋጋ ኢኮኖሚና ማህበራዊ እንቅስቃሴ የለም። አገሪቷን አደጋ ላይ በዚህ ደረጃ እየጣለ ያለው ምንድነው ለሚለው ነገር ከህገ መንግስቱ የመነጨ ነገር ቢኖር ቁልፍ የሆነው ነገር ማዕከላዊ መንግስት የሚባል ተቋም በክልሎች ጉልበት የተዋጠበት ሁኔታ መፈጠሩ ነው። ክልሎች ማዕከላዊ መንግስትን መግደርደር የሚችል የመሳሪያ አቅም መታጠቃቸው፣ እርስ በርሳቸው ሊዋጉ የሚችሉበትን መሳሪያ መታጠቃቸው፣ በውስጣቸው ያለን የፈለጉትን የአይኑ ቀለም አላማረንም እያሉ ማንንም ማፈናቀል፣ መግደል፣ መዝረፍ የሚችሉበት የመሳሪያ አቅም እስካለቸው ድረስ ኢትዮጵያ የሚባል አገር እንደ አገር ሊቀጥል አይችልም። ሪሊ ያንን ያህል መሳሪያ ታጥቆ ትግራይ ውስጥ ራሱ መሽጎ የተቀመጠው አካል የኢትዮጵያ አካል ነው ወይ? ሪሊ እውነተኛ መንግስትና አገር እያስተዳደረው ያለ አገር ነው ወይ? ጥያቄ ውስጥ የሚያስገባ ነገር ነው። እንደዚህ አይነት ሁኔታ መፍጠር የቻለው የዘር በሚያካሄድ ነው። የዘር ፖለቲካው ችግር እንዳለው ይገባኛል። በዘር ፖለቲካ መደራጀት፣ የዘር ክልል መፍጠር ችግር እንዳለው ይገባኛል። እነዚህን ተሻግሮ ለዘረኛ የፖለቲካ ድርጅቶች እስከ ጥርሳቸው መሳሪያ ማስታጠቅ የመጣለታ ነው አገር መሞት የጀመረችው። ለነዚህ በዘር ለተደራጁ የፖለቲካ ፓርቲዎች በፈለጉት ዘር ላይ የፈለጉትን ፕሮፓጋንዳ ማካሄድ የሚችሉ በዘር መለኪያ የተመለመሉ ጋዜጠኞች የሚያስተዳድሯቸው ሚዲያዎች በእጃቸው እንዲገቡ የተደረገለታ ነው። ሩዋንዳ እልቂት ኢትዮጵያ በራፍ ላይ እንዲመጣ የተደረገ። ስለዚህ እኔ ያለኝ አመለካከት የሁሉ ነገር ሴንተር ሀገር ልሁን፣ ሀገር ሲኖር ብቻ ነው ሌላ አክቲቪቲ ነገር መኖር ያለበት የሚል ነገር እስከሆነ ድረስ ይሄ ሀገር ህልውናው አደጋ ላይ ነው ወድቆ ካልን አደጋ ላይ የጣለው ነገር ከሌሎች ነገር ይበልጥ በዚህ ደረጃ የመጣ የዘር ስርዓት በትጥቅ ደረጃ መታገዝ ነው እስካልን ድረስ ኢትዮጵያ እንደ ሀገር እንድትቀጥል ከተፈለገ የፈለገው መስዋዕትነት ተከፍሎ የማዕከላዊ መንግስት ጉልበት በክልሎች ኪሳራ የጉልበት ኪሳራ ተጠናክሮ ጠንካራ ማዕከላዊ መንግስት በፈለገው ቦታ የግለሰብ ይሁን የቡድን መብት ሲገፈፍ መግባት ጣልቃል ከፈለገው ቦታ ሌባና ማጅራት መችና ወንጀለኛን አንቆ ማምጣት የሚያስችል ስልጣን በማይኖርበት አገር ላይ ዲሞክራሲ የለም፣ ልማት የለም፣ ሰላም የለም፣ ግንባታ የሚባል ነገር የለም። ትግሉ በሙሉ ፎከስ ማድረግ ያለበት ኢትዮጵያ ፈለገው አይነት ፌደራሊዝም ይኖራት በኢትዮጵያ መሰረታዊ ምንነት ላይ የማዕከላዊ መንግስቱ ከፍተኛ የሆነ የአመጽ ሞኖፖሊ በሌለበት ሁኔታ ሊሰራ የማይችል መሆኑን መረዳዳትና ለዚህ መታገል የተረኝነት ስሜት አለ። ሰረኛ የሆኑ ነው ኦሮሞዎች። ከመጀመሪያ ቀን ጀምሮ ካደረኩት ውይይት ከዶክተር አብይ ጋር
ከዛም በኋላ በውስጥ በተለያዩ መንገዶች ሳገሪቷ ችግር የምጽፈው ደብዳቤ የሚያሳየው አርቲክል የሚያሳየው ነገር ቢኖር በምንም አይነት መንገድ አሁን ያልኩትን ነገር አንድ መልክ ሳናስይዘው አገር የሚባል ነገር ዲሞክራሲ የሚባል ነገር ሌላ ልማት የሚባል ነገር ማድረግ አንችልም። ይሄን ደግሞ አይነቱ ነገር በአንድ በኩል ኮንሰርን እንዳላችሁ ይገባኛል። የኢትዮጵያ አንድነትና የዲሞክራሲ ስርዓት ግንባታ ጸር የሆነውን ኢፒአርዲኤፍ የሚባል ተቋም ይዛችሁ ይሄንን ለውጥ እናመጣለን ብላችሁ ማሰባችሁ ትልቅ ችግር የሚያመጣ ጉዳይ ነው። ምክንያቱም ከኢትዮጵያ አንድነትና ከዲሞክራሲ ግንባታ ጋር የሚጻረር ኦርጋናይዜሽን